ሰላም ጤና ይስጥልን። የተወደዳችሁ ቤተሰቦች እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም ነው? እግረ መንገዴን አንድ ሀሳብ ላካፍላችሁ ብዬ ነውና እስቲ አብረን እየተጓዝን ይህን ነገር እንመልከት። ከተማው ምን እንደሚመስል እስቲ ተመልከቱ። ብዙ ህንፃዎች እየተገነቡ ናቸው። መንገዶች እየተሰሩ ናቸው። መብራቶች፣ የውሃ መስመሮች በፊት ያልነበሩ ለሰው ልጆች ምቹ ሁኔታን ለመፍጠር ግንባታ ላይ ናቸውና በጣም ነው የሚገርመው። ደስ ይላል። ምክንያቱም ከተማ እድገቱ እንዲፋጠን ለሰው ልጆች መኖሪያ ምቹ እንዲሆን እንደዚህ እየተገነቡ መሄዳቸው ጥሩ ነው ብዬ አስባለሁኝ። እና እስኪ ዞር ዞር እያልን እንመልከት። ትላንትና ያልነበሩ ዛሬ ደግሞ የተፈጠሩ አዳዲስ ነገሮች ሁሌም በከተማ ውስጥ እንመለከታለን። ትላንት ያልነበሩ መንገዶች ዛሬ ልክ እንደ አዲስ ተፈጥረው እንመለከታለን። ትላንት ያልነበሩ ፎቆች፣ መኖሪያ ቤቶች በሙሉ እናያለን እና በጣም ነው የሚገርመው። ይሄ ሁሉ ሂደት፣ ይሄ ሁሉ ጥረት የሰው ልጅን በተሻለ ሁኔታ እንዲኖር ለማድረግ ሲባል ነው እና ተመልከቱ እስቲ። ይሄ በጣም ይገርማል። እና እኔ ያለሁበት አካባቢ ላይ እዚህ አካባቢ በፊት የነበሩ ቤቶች የሉም እና እንደ አዲስ እየተገነቡ ነው። መንገዶችን ተመልከቷቸው፣ ደስ ይላል። እኔ በከተማ እንደዚህ ሲዋብ፣ መንገዶች ሲሰፉ፣ ንጹህ የመጠጥ ውሃ፣ መብራት፣ ሁሉም ነገር ለነዋሪው ለማህበረሰቡ ሲቀርብ ማየት ጥሩ ነው፣ ደስም ያሰኛል። እና የሰው ልጆች ምን ያህል እየጣሩ እንደሆነ እንመለከታለን። እና ላካፍላችሁ የፈለኩት ነገር ይህንን ውጫዊውን ነገር የምንኖርበትን የምንረግጠውን መሬት እንዲህ የምንኖርበትን ቤት፣ ህንፃ እንደዚህ ማስዋብ ማሳመር ከቻልን እና ከተሞች በዚህ ፍጥነት እያደጉ እየተዋቡ ምቹ ለዓይንም ማራኪ ሳቢ የሆኑ ለመኖርም አጓጊ የሆኑ ሲመጡ ማየት በራሱ በጣም ደስ የሚል ነገር ነው። ነገር ግን የሰው ልጅ ደግሞ ራሱን ሲገነባ ራሱን ሲያነጽ ብዙ ጊዜ አንመለከትም፣ ጥቂቶች ካልሆኑ በስተቀር ራሳችን ላይ መስራት፣ የቆሸሹ ነገሮቻችንን ማጽዳት፣ የተበላሹ አስተሳሰባችንን መጥረግ፣ ሌሎች ሰዎች ሲመለከቱን ከኛ ውስጥ የሚያምር የሚስብ ነገር እንዲወጣ ለማድረግ ስንሰራ አንታይም፣ ብዙ ጊዜ አንመለከትምና ለምንድን ነው ብለን ራሳችንን መጠየቅ ያለብን ይመስለኛልና ሰው ራሱ ላይ ኢንቨስት አያደርግም አይደለም። ትላንት የነበረ አስተሳሰብ በአዲስ መልኩ ማለትም አንዳንድ ጊዜ ሰው እኮ ራሱን ነው የሚጎዳው። የገዛ ሀሳቡ፣ የገዛ ፍላጎቱ፣ የገዛ ምኞቱ ነው ራሱን እየጎዳ እየጣለው እየወደቀ ያለው። ቆም ብሎ ግን እነዚህን ውስጡ ያሉትን
የተበላሹ ማንነቶችን፣ የተበላሸ አስተሳሰቡን፣ አቲቲዩዱን ቆም ብሎ አስቦ እሱ ላይ መስራት ቢችል የትኛው ነገሬ ነው የተበላሸው፣ የትኛው መንገዴ ነው መስተካከል ያለበት ብሎ ራስ ላይ እንደ መስራት ያለ ለውጥ የለም። ምክንያቱም እነዚህ ሁሉ መሰረተ ልማቶች፣ እነዚህ ሁሉ ግንባታዎች አሁን እንደዚህ ሆነው ሲያዩ ብዙም ደስ አይሉም አይደለም። ፊኒሺንጋቸው ስላላለቀ ገና በግንባታ ሂደት ላይ ስለሆኑ ማለት ነው። ሰውም አንዳንዴ እንደዚህ ነው። ገና ተሰርተን ያላለቅን ነን፣ ግን ደግሞ እየተሰራን ስንሄድ ራሳችንን እያስዋብን፣ እየገነባን፣ እያነጸን፣ አስተሳሰባችንን እየቀየርን በምንሄድበት ጊዜ የተሻለ ሰዎች የሚቀርቡን የሚወዱን ብቻም ሳይሆን ሰዎች እኛ ጋር መፍትሄ ፍለጋ መምጣታቸው አይቀርም። ለሌሎችም ሰዎች መትረፋችን አይቀርም። ምክንያቱም ንጹህ ነገር ውስጥ ሰው መኖር ይፈልጋል። ጽድት ያለ ቦታ ላይ ሰው መቀመጥ ይፈልጋል። መቼስ ቆሻሻ ቦታ ላይ ማረፍ የሚፈልገው ዝንብ ካልሆነ በስተቀር ጸያፍ የሆነ ህይወት ውስጥ መኖር የሚፈልግ ማንም የለም እና ለብዙዎች መትረፍ እንችል ዘንድ ለራሳችንም እንበቃ ዘንድ ራሳችን ላይ መስራት ብንችል፣ ራሳችንን ማነጽ ብንችል አይደለም እዛ ላይ አተኩረን ብንሰራ የተሻለ ነው ብዬ አስባለሁ። እና እንዴት አያችሁት ግንባታውን? እኔ አንድ ነገር ሲዋብ ሲስተካከል ምንም ያክል እንኳን ኮስቲ ቢሆንም ጥሩ ነው ብዬ አስባለሁ። ምናልባት እነዚህ መንገዶች ሲሰሩ ዋጋ የከፈሉ ሰዎች ሊኖሩ ይችላሉ። ቤታቸው የፈረሰባቸው ሌላም መስዋዕት ያደረጉ ሰዎች ሊኖሩ ይሆናል። አያችሁ፣ ጥቂቶች ዋጋ ቢከፍሉም ለከተማው ሕዝብና ነዋሪ ግን ምቹ ሁኔታን እየፈጠሩ ነው ያሉት። ስለዚህ የዚህ መንገድ መስፋት ለሁሉም ማህበረሰብ ጠቃሚ ነው ብዬ ደግሞ አስባለሁ። ስለዚህ አንዳንድ ጊዜ በህይወታችን ጥቂቶች የሚያደርጉት መስዋዕትነት ለብዙዎች ሰላምና ደህንነት፣ መረጋጋት ጠቀሜታ አለው ብዬም አስባለሁ እና አንዳንድ ጊዜ የምትከፍሉት ዋጋ እንደ ኪሳራ መቁጠር የለብንም። በእኛ መስዋዕትነት ሌሎች የሚጠቀሙ፣ ሌሎች የሚደሰቱ ሰዎች ሊኖሩ ስለሚችሉ ማለት ነውና እንግዲህ ይህን ይመስላል። እጅግ ደስ የሚል ነው። እንቅስቃሴ ላይ ነኝ ያለሁት። ተባረኩ የተወደዳችሁ ቤተሰብ፣ መልካም ጊዜ እመኝላችኋለሁኝ። ራሳችሁን አንጹ፣ ራሳችሁ ላይ ኢንቨስት አድርጉ፣ ራሳችሁ ላይ ስሩ ጠንክራችሁ። ውጭው ላይ ብቻ አይደለም ውጫውን ነገር ብቻ ለማሳመር ከምንደክም ይልቅ ውስጣችንንም ደግሞ ቆም ብለን እንድንሰራ፣ እንድናነጽ፣ እንድናስተካከል ጥሪ አቀርባለሁ። በዚህ አጋጣሚ መልካም ጊዜ፣ መልካም ቀን። ባይ። እወዳችኋለሁ።